ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት የአማርኛ አረፍተ ነገር ቃላት መስርተን በእያንዳንዱ አረፍተ ነገር ነው ማለት ነው ያመጣነው። እናንተም ፊደላቶች የቆያችሁ ቃላቶቹን የተጣጣምሮ የቆያችሁ ተማሪዎች ካላችሁ እኔ ጋር አሁን ደግሞ እንዴት ነው ረጅም ጽሁፎችን ማንበብ የምንችል እንዴት አድርገን መጻፍ ማንበብ እንችላለን የሚለውን እያንዳንዱን የምናይበት ቪዲዮ ነው ማለት ነው ይዤላችሁ የመጣሁት። እዚህ ጋር የምታዩት ምንድነው? አምስቱ የስሜት ህዋሳት የሚባሉት እንደ ጆሮ፣ ምላስ፣ አፍንጫ፣ እግር ያሉ ነገሮች ጥቅማቸው ምንድነው? ለምን ይጠቅማሉ? ምክንያቱም አሁን እዚህ ጋር ያመጣሁት ምንድነው? አንደኛ ጥቅሙንም ማወቅ እንዲጠበቅባችሁ ነው። ሁለተኛ ደግሞ ምንድነው? ረጅም ጽሁፎችን እንዴት ማንበብ ትችላላችሁ? ረጅም ጽሁፍ ሳመጣላችሁ እናንተም ሌላም እየጨመራችሁ ብዙ ማወቅ እንዲችሉ ነው ማለት ነው። ለቻናሌ አዲስ የሆናችሁ ቤተሰቦች ቻናሉን ሳብስክራይብ እያደረጋችሁ ለሌሎቹም ሸር ማድረግ ይጠበቅባቸዋል ማለት ነው። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ደግሞ እዚህ ጋር የለጠፍኩት ስልክ ቁጥር አለ። በቀን አንዳንድ ሰዓት በሳምንት 5 ቀን በተመቻችሁ ሰዓት ማለት ነው እያመቻቻችሁ መማር ትችላላችሁ። በቀን አንዳንድ ሰዓት በተመቻችሁ ሰዓት ስራ በጨረሳችሁበት ሰዓት ረፍት በምትሆኑበት ሰዓት ቀን ላይም አለ ጠዋትም አለ ማታም አለ ፈልጋችሁ መማር ትችላላችሁ። 251 9 18 32 00 42 ይህን ስልክ ቁጥር ሴቭ ታደርጉና ኢሞ፣ ቴሌግራም ወይም ዋትሳፕ ላይ ሃይ በሉኝ አዋራችኋለሁ ማለት ነው። ከዛ ትምህርታችሁን ትጀምራላችሁ። አሁን ቀጥታ ላንብብላችሁና እናንተ አንድ ባንድ እኔ ጋር ሆናችሁ እስከመጨረሻ እንድትከታተሉኝ በትህትና ጋብዛችኋለሁ። ልጀምር ነኝ። አምስቱ የስሜት ህዋሳት አምስቱ የስሜት ህዋሳት ከነ ጥቅማቸው ይላል። አምስቱ የስሜት ህዋሳት ከነ ጥቅማቸው አሁን የምናየው ምንድነው? አምስቱ የስሜት ህዋሳት ከነ ጥቅማቸው። መጀመሪያ አምስቱ የስሜት ህዋሳት የሚባሉት ማን ናቸው የሚሉትን እንይ። አምስቱ የስሜት ህዋሳት የሚባሉት ማን ናቸው የሚለውን በደንብ አድርገን እንይና ቀጣይ ጥቅማቸውን ምንድነው የሚለውን እናያለን ማለት ነው። የመጀመሪያው ምን ይላል? አምስቱ የስሜት ህዋሳት ምላስ። እዚህ ጋር በቀይ የጻፍኩትና ያሰመርኩበት ማለት ነው። የመጀመሪያው አምስተኛው የስሜት ህዋሳት ምንድነው? ምላስ። ሁለተኛው አፍንጫ። ሶስተኛው አይን። አራተኛ ጆሮ። አምስተኛ እጅ። እነዚህ ናቸው ማለት ነው አምስቱ የስሜት ህዋሳት። አንደኛ ምን አልኳችሁ? አንደኛ ምላስ። ሁለተኛ አፍንጫ። ሶስተኛ አይን። አራት ጆሮ። አምስት እጅ። አሁን እነዚህ ነገሮች ምላስ፣ አፍንጫ፣ አይን፣ ጆሮ፣ እጅ የሚሉ ነገሮች ጥቅማቸው ምንድነው ብትባሉ ታውቃላችሁ? ምላስ ለምን ይጠቅማል? አፍንጫ ለምን ይጠቅማል? አይን ለምን ይጠቅማል? ጆሮ ለምን ይጠቅማል? እጅ ለምን ይጠቅማል ብላችሁ እናንተ ትመልሱልኛላችሁ። እስቲ በቃላችሁ ማወቅ ትችላላችሁ። ምላስ እንደዚህ ነው ጥቅሙ፣ የአፍንጫ ጥቅም እንደዚህ ነው ብላችሁ ማወቅ ትችላላችሁ። ነገር ግን በጽሁፍ ስንጽፈው እንዴት ነው ማንበብ የምንችል? ምክንያቱም እናንተ ዋናው ዓላማው የዚህ ቻናል የዚህ ፕሮግራም እናንተን አማርኛ ማንበብ መጻፍ፣ የተለያዩ ፊደላቶቹን ቃላቶቹን ለይታችሁ ረጅም ጽሁፎችን ማንበብ እና መጻፍ እንድትችሉ ስለሆነ ዓላማው ጥቅሙንም እያወቃችሁ በዛው ረጅም ጽሁፎቹን እንዴት ታነባላችሁ የሚለው ነው። ስለዚህ አንድ ባንድ ስናይ የምላስን ጥቅም ልናይ ነው። ምላስ የተለያዩ ምግቦችን ለመቅመስ ይጠቅማል። የምላስ ጥቅም ምንድነው ከተባላችሁ? ምላስ
የተለያዩ የተለያዩ ምግቦችን ለመቅመስ ይጠቅማል። ስለዚህ የምላስ ጥቅም ምንድነው ከተባላችሁ ምላስ የተለያዩ ምግቦችን ለመቅመስ ይጠቅማል። ሁለተኛ አፍንጫ አፍንጫ የተለያዩ ነገሮችን ለማሽተት ይጠቅማል። አፍንጫ የተለያዩ ነገሮችን ለማሽተት ይጠቅማል። እዚህ ጋር ስንመጣ አፍንጫ የተለያዩ ነገሮችን ለማሽተት ይጠቅማል። አፍንጫ ጥቅሙ ምንድነው? የተለያዩ ነገሮችን ለማሽተት ይጠቅማል። ለምሳሌ የምግብ አይነቶችን ወጥ፣ እንጀራ የተለያየ ነገር ሲሸታችሁ መለየት ይሄ ነገር የሚሸተኝ እንደዚህ ነው፣ የሌላ ሽታ ከሆነ ደግሞ የሚሸተኝ እንደዚህ ነው ብላችሁ መለየት ትችላላችሁ ማለት ነው። አፍንጫ የተለያዩ ነገሮችን ለማሽተት ይጠቅማል። ሶስተኛ አይን ለማየት ይጠቅማል። አይን ለማየት የአይን ጥቅም ከተባላችሁ አይን ለማየት ይጠቅማል። አይን ለማየት ይጠቅማል። አይን ለማየት ይጠቅማል ይላል ማለት ነው። አራተኛ ጆሮ ለመስማት ይጠቅማል። ከሰዎች ጋር የምንግባባ በቃል ደረጃ ማለት ነው። የሚጠይቁን ሰላም የሚሉን የተለያዩ ነገሮችን እየሰማን በጆሯችን በምናችን እናገራለን፣ በአፋችን እናገራለን ማለት ነው። ስለዚህ የጆሮ ጥቅም ምንድነው? የተለያዩ ነገሮችን ለመስማት ክፉም ሊሆን ይችላል፣ ደግ ነገር፣ ቸር ነገር ብቻ ጥሩ ዜናም ሊሆን ይችላል። የተለያዩ ነገሮችን ሰላምታዎችን የምንሰማበት ማለት ነው። ስለዚህ ጆሮ ለመስማት ይጠቅማል። ጆሮ ለመስማት ይጠቅማል እንላለን ማለት ነው። የመጨረሻው እጅ ነው። እጅ ለመዳሰስ ይጠቅማል። እጅ ለመዳሰስ ይጠቅማል። እጅ ለመዳሰስ ይጠቅማል። እጅ ለመዳሰስ ይጠቅማል። ምክንያቱም የምንሰራው የምናደርጋቸው ድርጊቶች ሁሉ ምንድነው? በእጃችን ነው። እጅ ለመዳሰስ ይጠቅማል። በእጃችን እየዳሰስን ማድረግ ስለምንችል ማለት ነው። ስለዚህ እነዚህ አምስቱ የስሜት ህዋሶች ናቸው ዋና ዋና ማለት ነው። በአይናችን እናያለን፣ በምላሳችን እንቀምሳለን፣ በአፍንጫችን እናሸታለን፣ በጆሮአችን እንሰማለን፣ በእጃችን እንዳስሳለን። ዋና ዋና የተባሉ ነገሮች እነዚህ ናቸው ማለት ነው። አምስቱ የስሜት ህዋሳት ከነጥቅማቸው ይልና ርዕሱ ይሄ ቀይ ሙሉ ረዥሙ ጎላ ያለው ርዕስ ነው ማለት ነው። አምስቱ የስሜት ህዋሳት ከነጥቅማቸው ይልና የመጀመሪያው ምላስ ነው። ምላስ የተለያዩ ምግቦችን ለመቅመስ ይጠቅማል። ምግቡ ይጣፍጣል አይጣፍጥም፣ መራር ነው ጣፋጭ ነው፣ የተለያዩ ነገሮችን ለማለት ስለዚህ ምላስ የተለያዩ ምግቦችን ለመቅመስ ይጠቅማል። ሁለተኛ አፍንጫ ነው። አፍንጫ የተለያዩ ነገሮችን ለማሽተት ይጠቅማል። ሶስተኛ አይን ለማየት ይጠቅማል።
4ኛ ጆሮ ጆሮ ለመስማት ይጠቅማል። ጆሮ ለመስማት ትምህርት ቤት ቁጭ ብለን የምንማረው ትምህርት መነጋገር የምንችለው እኔ ኦንላይን ሳስተምራችሁ እኔ የምነግራችሁ በምናችሁ ነው የምትሰሙ ማለት ነው በጆሮ። ስለዚህ ጆሮ ለመስማት ይጠቅማል ይላል። የመጨረሻው እጅ ለመዳሰስ ይጠቅማል። ለመዳሰስ ይጠቅማል። የተለያዩ ልብስ ስንለብስ፣ አልጋ ስናነጥፍ፣ ምግብ ስንሰራ የምንሰራው በምንድን ነው? በእጃችን ነው። እጅ ለመዳሰስ ይጠቅማል። ስለዚህ እየዳሰስን እየሰራንበት ማለት ነው። በሌላ ሰዓት ሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። አሁን እነዚህ በጣም ወሳኝና አሪፍ የሆኑ ቪዲዮዎች ናቸው ማለት ነው። በደንብ አድርጋችሁ እየደጋገማችሁ እዩት። መማር የምትፈልጉ አሁንም በዚህ ስልክ ቁጥር ደውሉ። በቴሌግራም ዋትሳፕ እያመቻቻችሁ ደውሉ። አሁን ረመዳን ካለቀ በኋላ አብዛኞቹ እየተመዘገቡ ነው። እናንተ ቦታ ያዙና ተመዝገቡ፣ ተማሩ። ከኔ ጋር ለውጥ ታመጣላችሁ በእርግጠኝነት። የማትችሉ ከፊደላት ጀምሬ አማርኛ፣ እንግሊዝኛ አስተምራለሁ። ተማሩ። ለዛሬ ይበቃኛል። ቻው።